ቀጣዩ ክፍላችን ደግሞ የጊዜ አጠቃቀም ወርቃማ ህጎችን ነው የሚያካትተው። ጊዜን ስንጠቀም ልንተገብራቸው የሚገቡ ህጎች አሉ። ወርቃማ ናቸው የሚባሉ ምክንያቱም ብዙ ሰዎች ተጠቅመው ኢፌክቲቭ የሆኑበት መንገዶችም ስለሆኑ ህጎችም ስለሆኑ ወርቃማ ነው የሚባሉት። ዘ ጎልደን ሩል ኦፍ ታይም ማኔጅመንት የመጀመሪያው ግብን በግልጽ ማስቀመጥ፣ ግቦችን ሊደረሱ የሚችሉ ወይም የተለኩ ግዞችን የተለኩ ነገሮችን በግልጽ ማስቀመጥን ያካትታል። ግን ግቡ ግልጽ መሆን አለበት። ሰው መሆን የሚፈልገው ማድረግ የሚፈልገው ነገር ግልጽ መሆን አለበት። እነዚህን ደግሞ ማከናወን የምንችልባቸው መንገዶች አሉ። ስማርት ይባላል። ወደፊት ደግሞ እናያለን ጊዜን እንዴት በአግባቡ የመጠቀም ስልቶች አሉ፣ ብዙ ናቸው። በደንብ ከተከታተላችሁ ታገኛላችሁም ደግሞ ትማራላችሁ። እኔ ብዙ ስለተማርኩ ነው ይሄንን የምነግራችሁ። ምንድነው የሚለው ስማርት መሆን አለባቸው ይላል። ግብን ስናስቀምጥ የምናስቀምጣቸው ግቦች ስማርት መሆን አለባቸው። ስማርት ስንል ለእያንዳንዱ ፊደል ትርጉም አለው። የመጀመሪያው ስፔሲፊክ ወይም ሲንግል መሆን አለበት። ስፔሲፊክ ተለይቶ የሚታወቅ ነገር መሆን አለበት። አንድ ነገር መሆን አለበት። ወይም አንድ ነገር ባይሆን እንኳን ተለይቶ የሚታወቅ ግልጽ የሆነ መሆን አለበት ማለት ነው። ስፔሲፊክ አድርገን ግባችን ግልጽ መሆን አለበት። ለምሳሌ ልጆች በህፃንነታቸው ሲጠየቁ ምንድነው መሆን የምፈልገው? ዶክተር ይላሉ። ሌሎች ደግሞ ፕሮፌሰር ይላሉ። ልክ እንደዚሁ ልጆች ባይሆንም እንኳን ልክ እንደዚሁ ግልጽ አድርገው መናገር ይችላሉ ማለት ነው። ተማሪ ከሆነ በግቢ ያለ በየትኛውም ቦታ የሚኖር ሰው ስራ የሚሰራ ሰው ምንድነው መስራት የምትፈልገው ከተባለ እንደዚህ አይነት ስራ ይሄንን ነው መስራት የምፈልገው። የት ነው መድረስ የምፈልገው? ወደዚህ ቦታ መድረስ እፈልጋለሁ። አላማዬ ይሄ ነው ብሎ ሰው መናገር የሚችለው ግልጽ የሆነ ነገር መሆን አለበት። ሌላኛው ደግሞ ሜዠረብል ማለት ነው። ሜዠረብል ነው። ሜዠረብል ማለት ሊለካ የሚችል መሆን አለበት። የተለካ በቃ ሊሰፈር የሚችል መሆን አለበት። ምን ማለት ነው? ማድረግ የምንችለው ከአቅማችን ጋር የሚሄድ መሆን አለበት የምናደርገው ነገር ማለት ነው። ስለዚህ ሜዠረብል የሚባለው ሊለካ የሚችል ማድረግ የምንችለው በጊዜ ውስጥ እኛ ማከናወን የምንችለው የማይከብደን ወይም ብቻችን ባንሆን እንኳን ከሌሎች ጋር አንድ ላይ ሆነን ማድረግ የምንችለው መሆን አለበት። ሜዠረብል መሆን አለበት። ሌላኛው ደግሞ አታይነብል መድረስ የምንችለው መሆን አለበት። ለምሳሌ ሰው ከአንድ ቦታ ተነስቶ ወደ ሌላ ቦታ ሲሄድ እደርሳለሁ ብሎ ነው የሚሄደው። ሌላው ደግሞ የሚማር ሰው ወይም በቃ የሆነ ነገር የሚያደርግ ሰው ይሄንን ደረጃ እደርሳለሁ ብሎ ነው። ለምሳሌ ማኔጀር የሆነ ሰው ማኔጀር መሆን የሚፈልግ ሰው ማኔጅመንት የተማረ ማኔጀር እሆናለሁ ብሎ አቅዶ ቢማር ያ ሰው ምን አታይነብል ነው ማለት ነው። ለዛ እየሰራ ነው ማለት ነው። የምናደርገው ነገር ለምሳሌ በአንድ ሳምንት ውስጥ መጨረስ የምንችለው ነገር ከሆነ በዚህ ጊዜ የተለካ መሆን አለበት። ደግሞ በአንድ ሳምንት ውስጥ በቃ አታይን ማድረግ የምንችለው ነገር መሆን አለበት። መድረስ ልንደርሰው የምንችለው መሆን አለበት። ሰው ዝም ብሎ በቃ ህልም የሆነ ነገር ማድረግ የማይችለው ነገር ሁሉ መጣር የለበትም ማለት ነው። አታይን ማድረግ የምንችለው መድረስ የምንችለው መሆን አለበት ግቡ ማለት ነው። ሌላው ደግሞ ኢርሪሊቫንት ማለት በቃ የተጣራ ማለት ነው። የሚገባ በትክክል መደረግ ያለበት የተገባ ነገር መሆን አለበት ግባችን። አስፈላጊ የሆነ መሆን አለበት ግባችን ማለት ነው። ተለይቶ የሚታወቅ መሆን አለበት። ሌላው ደግሞ ታይም ባውንድድ ማለት ነው። በጊዜ የተገደበ መሆን አለበት። ይሄንን በዚህ ጊዜ እጨርሳለሁ። ጥናት ከሆነ ጥናትን እስከ ማታ እጨርሳለሁ። በዚህ ሳምንት እንዲህ አደርጋለሁ የሚለው የተገደበ መሆን አለበት ግባችን ማለት ነው። የተገደበ ትምህርት የሚማር ሰው 5 አመት 4 አመት የተገደበ ነው። ልክ እንደዚሁ ማድረግ የምንፈልገው ነገር ሁሉ የተገደበ መሆን አለበት። ግባችን እንደዚህ ነው። የተገደበ ካልሆነ በቃ ወደፊት እያበዛን ቀጠሮ እየሰጠነው ሁል ጊዜ ባለንበት ተመሳሳይ አይነት ህይወት እየኖርን እንጨርሳለን ህይወታችንን ዘመናችንን ማለት ነው። ሌላው ደግሞ ሁለተኛው ወርቃማ ህግ ከተባሉ በጊዜ አጠቃቀም ሁለተኛው ምንድነው?
ቅድሚያ የሚሰጣቸው ነገሮችን መለየት። ቅድሚያ ስለ ቅድሚያ አሰጣጥ ወደፊት እናያለን። ቅድሚያ የሚሰጣቸው ነገሮችን መለየት መቻል አለብን። ጠቃሚና አስቸኳይ ስራዎችን ለይቶ ማወቅ። ማድረግ የምንፈልገው ለምሳሌ ትምህርት እሱ ይቅርና ትምህርት ብዙ ጊዜ እኔም ተማሪ ስለሆንኩ ነው ትምህርትን ማነሳው። የሚከብደውን ትምህርት ቀድሞ ማጥናት መጨረስ። ትምህርት ተማሪ ከሆነ ስራ የሚሰራ ሰው ስራውን በጊዜ መስራት፣ ሌላውን ሳይጠብቅ መስራት። ይሄኛው ቅድሚያ የሚሰጠውን ነገር ማወቅ። በቤተሰብ ከሆነ ለቤተሰብ ቅድሚያ መሰጠት ያለበት ከሆነ መስጠት፣ ለጓደኛ ቅድሚያ መሰጠት ከሆነ መስጠት። አስፈላጊ በሆኑ ነገሮችን በጣም አስፈላጊ ለሆኑ ነገሮች ቅድሚያ መስጠት አለብን ማለት ነው። ከዓላማችን ጋር፣ ከሀሳባችን ጋር፣ ከእቅዳችን ጋር ወደፊት መሆን ከምንፈልገው ነገር ጋር ለሚሄዱ ነገሮች ቅድሚያ መስጠት። ሌላው ደግሞ የጊዜ ገደብ ማስቀመጥ። ለእያንዳንዱ ስራ የሚፈጀው ሰዓት አስቀድሞ መወሰን። እቅድ አውጥተን እቅዱ ደግሞ በዚህ ጊዜ ጨርሰዋለሁ ከላይም እንዳልነው ታይም ባውንድድ መሆን አለበት ማለት ነው። ስለዚህ የጊዜ ገደብ ያለው መሆን አለበት። የጊዜ አጠቃቀማችንን በጊዜ የተገደበ መሆን አለበት ማለት ነው። በጊዜ የተገደበ የጊዜ ገደብ ካላስቀመጥን አሁንም በአንድ ሳምንት ወይም በአንድ ቀን በሁለት ቀን ሊያልቅ የሚችለውን ለሁለት ሳምንት ለወር ልንወስደው እንችላለን። እንባክናለን ማለት ነው። ከላይ እንዳየነው የተለያዩ የሰዎች አይነት ወይም ዝንባሌዎችን አይተናል። አስደሳችው አለ፣ ማህበራዊው አለ። እንደዚህ ደግሞ እንደዚህ አይነት ነገሮች ተጠምደን ዘመናችንን ጊዜያችንን እንጨርሳለን ማለት ነው። በስራዎች መካከል እረፍት ማድረግ አለብን። አእምሮአችን እረፍት ይፈልጋል። ሰውነታችን እረፍት ይፈልጋል። ስለዚህ ጊዜያችንን ስንጠቀም እረፍትን እያደረግን መሆን አለበት ማለት ነው። ስለዚህ ግቡ ግልጽ መሆን አለበት። ከዛ ደግሞ ቅድሚያ የምንሰጣቸው ነገሮችን ለይተን ማወቅ አለብን። ቅድሚያ ወደፊት አንድ ታሪክ አለ። የድንጋይ፣ የአሸዋ፣ የጠጠርና የውሃ አለ። የትኛው ነው መቅደም ያለበት የሚለውን ነገር እናያለን። ግን ቅድሚያ የምንሰጠው ነገር ምንድነው? ስለዚህ እነዚህን ነገሮችን ከዓላማችን ጋር የሚሄደውን ነገር ማድረግ ከቻልን ሰላም ራሱ እናገኛለን። ልባችን፣ አእምሮአችን ሁሉ አይወጠርም ማለት ነው። አንጨነቅም። ስራችንን በጊዜ በትክክል እንጨርሰዋለን። ስለዚህ የጊዜ ገደብ የተቀመጠለት መሆን አለበት። በስራዎች መካከል እረፍት ማድረግ አለብን። ወደፊት እናያለን። ፖሞዶሮ ቴክኒክ የሚባለው አለ። የተወሰኑ ደቂቃዎችን ሰርተህ የተወሰኑ ደቂቃዎች ደግሞ የሚታርፍበት ቴክኒክ አለ በጊዜ አጠቃቀም ላይ። ስለዚህ በጊዜ አጠቃቀም መካከል እረፍት ማድረግ ቀጥለን የምንሰራው ስራ በትክክል እንድናደርግ ተነቃቅተን እንድንሰራ ያደርጋል። ስለዚህ የጊዜ አጠቃቀም ወርቃማ ህጎች እነዚህ አራት ነገሮችን ያካትታል ማለት ነው። ቀጥለን ደግሞ ወደሚቀጥለው ክፍል አልፈን ስለ ጊዜ አጠቃቀም ያሉ የተሳሳቱ ግንዛቤዎችን እናያለን። ሚስኮንሰፕሽን እናያለን። ስለዚህ እነዚህ ኮንሰፕሽኖች ምን እንደሆኑ እናያቸዋለን ማለት ነው። ሚስኮንሰፕሽንስ